ዛሬ እንግዲህ በይዞታው እጅግ በጣም አሪፍ እጅግ በጣም አስገራሚ የሆነ ፕሮግራም ይዤላችሁ መጥቻለሁ። አሁን በማቀርብላችሁ እንግዶቼ ላይ እጅግ በጣም የኪዳነ ምሕረትን ድንቅ ስራ እየታየበት ብዙ ታምራቶች የተገለጹበት ብዙ ሚስጥሮች ተይዘው ለዓመታት በሚስጥር የተያዙ ነገሮች ሲፈቱ እጅግ በጣም አስደሳች ሆኖ የተገለጸበት እግር ተቆርጦ ከዚህ በኋላ መሄድ አትችልም ተብሎ የነበረ ተስፋ አስቆራጭ የነበረ ታሪክ ተቀይሮ ብዙ ታምራቶች ኪዳነ ምሕረት የሰራችበት ቤት ነው ዛሬ ይዣችሁ የሚገባው። እንግዲህ ቤተሰቦቼ አብራችሁኝ ቆዩ። ችላት ነበር ቃሌ እንዳላጠፍ ወጣም ጓሮ እንሰስር ከዛ አርክሼ እማዬ ኪዳነ ምሕረት እውነት ልጄ ሞታለች፣ ልጄ መልሽልኝ፣ ስማ ላንቺ ነው የምሰጥሽ፣ በቤትሽ አገልጋይ ትሆናለች፣ ዘማሪ ትሆናለች፣ ልጄ ነፍሷ መልሽ እናቴ እባክሽ ወጋሪ ልጄ የሰጠዋት ልጇን ዘማሪ ትሆናለች እንጂ ዘፋኝ ትሆናለች ብዬ አልጠብቅም። እዛ አትጩሁ እልል በሉ አመስግኑ እልል በሉ ሱቅ ናት እየተባለ ነው የኪዳነ ምሕረት የሚገኘው። የኛ ፍቅር በጣም ብዙ ታምር ብዙ ነገር አሳልፈናል። ተርበንም በፍቅር ስንስቅ ስንጫወት አንግተነዋል። ምንም ሳይመስለን ምንም እኛ እዚህ ጋር ምግብ ይበላ ስራ ይኖረው አይኖረው ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ ቤተሰቦቼ የማይቻል የሚመስል ነገር በሉል በእግዚአብሔር ስም በኃይሉ ተመርኩዘን እንዳይቻል የነበረውን እንዳይተሰባብሮ የነበረውን ነገር እግዚአብሔር አምላክ አቃንቶት ለዚህ በቅተናል። ውድ የይቅርታ ልቦች ተከታታዮች ቤተሰቦቼ እንግዲህ እኔ በዝማሬ የምታውቁኝ ዘማሪት ሰላማዊት ተክሌ ይባላለሁ። ዛሬ ለየት ባለ ፕሮግራም ቀርቤ እናንተን አስደስታለሁ ባልኩ መሰረት ከእግዚአብሔር በታች ከምንም በላይ ቦታ የሚሰጣቸውን ውድ እንግዶችን ይዤላችሁ ቀርቤያለሁ። ሰሞኑን እንግዲህ አነጋጋሪ በሆነው በአንቂ አንደበቶች ላይ ቀርቤ ያደረኩትን ቃለ ምልልስ ታስታውሳላችሁ። በዛ ላይ ተመርኩዛችሁ ውድ ቤተሰቦቼ ልዩ እንግዳ አድርገሽ አቅርቢልን ስትሉኝ የነበሩትን ቤተሰቦቼን እንግዲህ እንሆ ብያለሁ። ማንነታቸውን ያስታውቁናል። ወደ እንግዶች እንሂድ። እንግዳችን ስማችሁን አስተዋውቁልን። ስሜ አቶ ተክለሀብቴ ይባላል። የዘማሪ ሰላማዊት ምንድን ናት? አባት ነኝ፣ ወላጅ አባት ነኝ። ስምሽን ያስታውቂ። ስሜ አየልስ ገብረ ይባላል። የዘማሪት ሰላማዊት ተክሌ እናት ነኝ። እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ ክብር ምስጋና ይድረሰው። በመጀመሪያ እንኳን ደስ ያላችሁ። እንኳን አብሮ ደስ ያለን። እንኳን ለዚች ክብርት ቀን ለዚያውም በዕለተ ገና በኪዳነ ምሕረት እንኳን አገናኘችን። እንኳን አብሮ አገናኘን። እስቲ እንዴት እንደተገናኛችሁ ጨዋታ ያነሷል አይደል? መጀመሪያ ሲነሱ እንጫወት። እንዴት ተገናኛችሁ? ከሱ የተገናኘ ነው መናኸሪያ ትውስታ ውስጥ በአጋጣሚ የተገናኘ ነው። በገጠመኝ ነው የተገናኘ ነው። ከዛ እኔ ክፍለ ሀገር ሲሄድ ነው። እኔ በመጀመሪያ መኪና ነበርኩኝ ሄድኩኝ። በሚቀጥለው መኪና መጣች። ከዛ በዛ ደግሞ በአጋጣሚ እዛ ተገናኘን ደግመን እዛው ማለትም የአካባቢ አቅጣጫ ተለዋወጥን። ስንለያይ ማለትም እኔ በዚህ ነኝ እኔ በዚህ ነኝ በሚል ተለዋወጥን። ከዛ ለ5 ዓመት ቁጭ አለን። ለ5 ዓመት ማለት ሳትገናኙ? አዎ በመተማመን ማለትም ሳንገናኝ በደብዳቤ እየተላላክን እኔም በትምህርት ላይ ነበርኩኝ፣ እሷም በትምህርት ነበረች። ሳንገናኝ ለ5 ዓመት በ5 ዓመት በኋላ ተጋባን። ጽናታችሁን የሚያሳየው ከ5 ዓመት በኋላ ደግሞ የሰው ልጅ ብዙ ችግር ይገጥመዋል። በርግጥ ያንን ደግሞ በመቋቋም ብዙ በመሆን መቋቋም ከዛ ወደ ትዳር ገባን። ትዳር መሰረትን። ትዳር ከመሰረትን በኋላ ደግሞ ልጅ ወለድን። ስንወልድም ጊዜ ሰጠን ጸጋ 7 ልጅ ወልደናል። 3ቱ በትምህርት ነው ያሉት፣ 4ቱ ደግሞ ራሳቸው ችለው ወጥተዋል ትዳር ይዘው ማለትም። ትዳር ደግሞ በትዕግስት በመቻቻል አንዳንድ ነገሮች ሁሉ ባለመከታተል ጥሩ ነገሮችን በማሰብ ጥሩ ነገሮች በመስራት ተቻችሎ ትዳርን መሰረትን። ከዛ እነዚህ ልጆች አፈራን። አሁን እግዚአብሔር ይመስገን የእነዚህ ልጆች አባት ነን ማለት ነው። በጣም ደስ ይላል። እስቲ ወደና ግንኙነታችን እሱን ጨርሶታል። እኔም ለመስቀል ሲሄድ ነው እሱም ለመስቀል ሲሄድ ነው። በናፍቆት ያው 5 ዓመት ድረስ ቆየን። እግዚአብሔር ይመስገን ተጋባን፣ ልጆች አፈራን።
ዛሬ የልጅ ልጆች አይተናል። ክብር ለድንግል ማርያም ይሁን። ከዛ ደግሞ ከምንም በላይ የምጠብቀው ነገር ዛሬ ለዘማሪት ሰላማዊት ተክሌ ፊት ለፊት ቁጭ ብዬ እንዳወራ ታውቅቶኝ ከኔ ጋር ቃል ምልልስ ለማድረግ አዎ እንግዲህ ተመልካቾቼ ዛሬ እንግዲህ የተገናኘንበት ዋነኛ ምክንያት ከምንም በላይ ይቅርታ የሚጀምረው ከምንም በላይ ከእግዚአብሔር ጋር ከቤተሰብ ነው የሚጀምረው እና የይቅርታ ልቦች ለመጀመር ሳስብ ከምንም በላይ ቤተሰቦችን ነው መጀመሪያ ማሰብ የጀመርኩትና ከቤተሰብ የጀመረ ነገር ሁሉም ነገር ያምራል ብዬ ስለማስብ ነው። እናቴ በህብረተሰቡ መካከል አንድ ጥያቄ ነበረ በተደጋጋሚ እየተጠየቀ ነበረና እባክሽን በራስሽ አንደበት ጠይቂልኝ ይለኝ ነበርና ከተወለድኩ በኋላ የነበረበትን ያቺ ጊዜ እስቲ አስታውሻት። አዎ የወለድኩሽ እዚሁ አዲስ አበባ ነው። አጋጣሚ ሆኖ ባለቤቴ በስራ ምክንያት ተበላሸበት ክፍለ ሀገር ይዤሽ ሄድኩኝ አባት እናቴ ቤት። በኋላ ክርስትና ሁሉ ሳትነሽ ነው ከዚህ ሄድሽው ገና ትኩስ አራስ ሆኜ ነው ይዤሽ ሄድኩኝ። አጋጣሚ ድንገት ታመምሽብኝ። መጨረሻ አባቴ እቅፍ ውስጥ ነበር። አባቴን አቅፈውሽ ነበረ እና ሳለቅስ ምን ስል እና ልጄን ስጡኝ ሊያት እስቲ ብዬ ስል በቃ ልጄ በርቺ አታበላሻት ልጅሽ አርፋለች አሉኝ። እኔ ተስፋ አልቆረጥኩም። ለምን ከማወራው ከሰው በላይ እንዲህ እናት ኪዳነ ምህረት ስለነበረች ከሷ ነበር ማወራው። መጀመሪያውም ብዙ ፈተና ስላየሁባት ሳልወልድ 3 አመት ነው የቆየሁት። በ3 አመት ውስጥ በጣም መጥፎ ጠባሳዎች ነበሩብኝ። እውነት መሀን ነኝ ወይ እልና ጠይቃት ነበር ለእናቴ። ስጭኝ ከሰጠሽኝ ያንቺ ናት ብዬ ቃል ገብቼላት ነበር። ቃሌን እንዳላጠፍኩ ወጣሁ ጓሮ እንሰስር። ከዛ አልቅሼ እማዬ ኪዳነ ምህረት እውነት ልጄ ሞታለች ልጄ መልሽልኝ እና ክርስትና ላንቺ ነው የምሰጥሽ፣ በቤትሽ አገልጋይ ትሆናለች ዘማሪ ትሆናለች፣ ልጄ ነፍሷ መልሽ እናቴ እባክሽ በጋቢዣት መጥቻለሁ። አባቷ ውስጥ ተራውጦ ሲያሳፍረኝ ስሙ ነው የተሰናበታት። አሁን ሞታለች ብዬ እንዴት ነው ማወራው? ልጄ መልሽልኝ ብዬ በጣም አለቀስኩ። ባይን ጠራረኩኝ። ገባሁ። ወደ ቤት ስገባ ቤተሰብ ሁሉ ያለቅሳል። አባቴ በጣም ተረብሸዋል። አልደበኩሽም በቃ ላደራ አልበቃሁም ብሎ በጣም ቤተሰብ ተረብሸዋል። መጨረሻ ላይ አባዬ ልጄን ስጡኝ አልኳቸው። አባዬ ልጄን ተይ አትበላሽብሽ ልጄ ተይ ሲሉኝ ስጡኝ እኔ ነኝ የማውቀው ስጡኝ ብዬ ወሰድኩባቸው። ኦሬዲ እግርሽም ጣትሽም ምንም አስረውታል፣ አስተካክለውሻል፣ ገንዘውሻል። ከዛ አፌን ኪዳነ ምህረት ብዬ 3 የጠርቻት አፌን ትንፋሼ ወደ አፍሽ ትንፋሽ ሰጠውሽ አልተመለስሽም። ድጋሚ አሁንም በሶስተኛ ጊዜ ትንሽ አፍ እንደመክፈት ነገር ስትይ ጋቢ በጀርባዬ ደረኩኝና እንዲህ በስሬ ውሽቅ አድርጌሽ ጡትሽ በአፍሽን ሳረገው ትንሽ ሳብሹ። አሁንም እስከ 3 ጊዜ እስከምትስቢ ጠብቄ ትንፋሽን ሳየው ደህና ነው። አባዬ አጠገቤ ነበሩ። አባቴ የጠራኋቸው አባዬ እዩ ልጄ ያለች አልኳቸው። አባዬ ተነሱ። የሰውም የጮህ የነበረ የሚያለቅስ የነበረ ቤተሰብ ዝም አሰኙ። እዛ አትጩሁ እልል በሉልኝ አመስግኑልኝ እልል በሉልኝ አሉ። እኔ በቃ እግዚአብሔርን ኪዳነ ምህረት ድንግል ማርያም ልጅ አላሳፈረኝም። እናቴ ኪዳነ ምህረት ሁሌን ቃል ገባላት ነበረ። ከዛ ክብር ለድንግል ማርያም ክርስትናም አንቺም የተወለድሽው በኪዳነ ምህረት ነው በቀኑ ክርስትናም ለኪዳነ ምህረት ሰጠኋት። ሁሉንም እሱን ብቻ ሰማቱ ማቅ የለም ማለቴ እኛ ሀገር ጉራጌ ዞን ዘኔዳዊ ቅዱስ ጊዮርጊስ ይባላል። እዛ ገዳም ኪዳነ ምህረት አለ። ኪዳነ ምህረት ለሷ ሰጠኋት እና እንዳም እንደዚህም ይሄም እያለ ክብር ለሱ ይሁን። ለዚህ ቀን በቤቷ ሸሽጋ ለዚህ ቀን አጥብቃ አስቀመጠችልኝ። ቃለ ምልልስ አበቃኝ።
የሚገርም ነው። ክብር ለመድኃኒዓለም ይሁን። አሜን። ያቺ ሰዓት ላንቺ ማለት ምን ነገሮችን ስታንሰላሲ ነበር? ማለት እንዴት ትገልጫለሽ ያቺን ጊዜ? ለእኔ በጣም ከባድ እኔ እንጃ መግለጽ። አሁን እግዚአብሔር አምላክ እንደው ኪዳነ ምሕረት እናቴ ታሪክ እንዳወራ በቃችኝ፣ ለዚህ ቀን አበቃችኝ እንጂ የሚወራ አይደለም። የእሷ ክብር በእኔ አንደበት የሚጠራ አይደለም። ብቻ እኔ እንጃ በእኔ ንጽህና ሳይሆን እናትነቷን እኔ ልጅነቴን ፍጹም ሆኜ ለእሷ ባልበቃ ብቁ ባልሆንም እናትነቷን አልጠፋምና ከኔ ከባድ ነበር። ለማንም ለምንም እዛ ጋር ከወላጆቼ ጋር እንዳለው አይደለም። ጫካ ውስጥ ሆኜ ልጄ ብቻዬ እንደሞትሽብኝ ነበረ ማስበው። እሷ እንዳለችኝ ደግሞ እርግጠኛ ነበርኩ። ጨክና ልጄን ወስዳ አላፈር እንደማሰጥብኝ አምን ነበር። ክብር ለድንግል ማርያም ይሁን። አበረታችኝ፣ በረታው፣ አለፍኩት። እንኳን ደስ ያለሽ ማምላካሽ። አባቴ ማለት ያው እንግዲህ ብዙ ጊዜ በልጅነት ጊዜ ብዙ የምናጠፋቸው ነገሮች ይኖራሉ፣ የምናስደስታቸው ጊዜያቶችም ይኖራሉ። ሰላም ስታድግ ምን አይነት አስተዳደግ ነበራት? ሰላም ቆንጆ፣ ብልህ፣ አዋቂ፣ ብዙ ነገር የሞከረች፣ በትምህርቷ በስራ ታታሪ፣ በብዙ ነገሮች ቁንጅና ውድድርም ተወዳደረች። ሌላም ወደ አርቲስትነትም ገባች። ሁሉም ሆነች። በጣም ጠብቃት ነበር። እኔ ሁሌም በውስጤ አስባት ነበር። እች ልጅ ወደፊት ከቤታችን መልካም ነገር ትሆናለች፣ መልካም አርያ ይዛ ትወጣለች፣ ለወንድሞቿም አርያ ትሆናለች፣ ሌሎችም አርያ ትሆናለች ብዬ የምገምታት የማስባት ልጄ ናት። ታታሪ ናት፣ ጎበዝ ናት። በዚህ ቀጥይ በርቺ እላለሁ። በጣም አድርጌ ነው የማመሰግነው። እንግዲህ ያው ልጅ ሆነን ብዙ ነገሮችን እናጠፋለን አይደል? ፍቅራችሁ ይሸፍነዋል እንጂ የእናንተ ክብር የእናንተ ፍቅር ሁሉም ነገር ይሸፍነዋል እንጂ በልጅነታችን መተን መቼስ ብዙ ቤተሰቦች መቼስ አስቀይመናል ልጅ ሆነን ብዙ ነገር። ከነዚህ መካከል እስቲ አንድ ጥያቄ የምጠይቅሽ እናቴ፣ በሙዚቃ በምሰራበት ሰዓት ምን ነበር የሚሰማሽ? አሁን በጣም ብዙ ጊዜ እኔ ራሴ አዝን ነበር፣ በጣም ልቤ ይሰበር ነበር። ለምን አልሰማዋትም በዛ ሰዓት? ለምን አሰቃዩዋትም ነበርና ምን ይሰማሽ ነበረ? አንቺ ወደ ቤተክርስቲያኑ እንድሄድ እንዳዘነብል አገልጋይ እንደሆን ነበር የምትፈልጊው። የኔ ፍላጎትና ህልም ግን ሌላ ነበርና እንደ ጓደኛም ነበር ስናወራ የነበረው፣ እንደ ጓደኛም ነበር ምስጢራችን የምንገላለጸውና ያችን ጊዜ ያችን ሰዓት እንዴት አድርገሽ ነበር ስታሳልፊው የነበረው? ማለት በልብሽ የያዝሽው ከባድ ሚስጥር አለ። ያ ሚስጥር ለረጅም ዓመታት በልብሽ ነው ያዝሽው። ኢቭን ለትዳርሽ እንኳን አላካፈልሽውም ይሄንን ሚስጥር። ነገር ግን በልብሽ ይዘሽ የምትችው ነገር ነበር ለማድረግ ስትሞክር የነበረውና ያችን ጊዜ ስታስታውሽኝ? አዎ ያን ጊዜ ከባድ ነበር። ምክንያቱም ልቤ በጣም በእናቴ ተማመንባት ነበረ ታሪኬ እንድትቀይረው። ማለት የለመንኳትን ያንን ከሙታን እንዳላዛር ዳግመኛ አላዛር ልጄን ያስነሳችውን ዛሬ ልጄ የሰጠኋት ልጇን ዘማሪ ትሆናለች እንጂ ዘፋኝ ትሆናለች ብዬ አልጠብቅም ነበር። ምክንያቱም ችኩል ነሽ እና እኔ ያልኩት እንጂ ሰው ያለው ብለሽ አታዳምጪም። በራስሽ ስትመለሽ ነው ያልኩሽ ነገር እሺ ብለሽ የምትመለሽው። አንድ ነገር ትሆንብኛለች፣ ያው ስታቅ ትመለሳለች በማለት ዝም ብልሽ ነበር። በጣም ብዙ ነገሮች ደብቅ ነበር፣ በጣም ብዙ ነገር በጣም እና እሱ ባለቤቴ እንዳለው ሞዴሊስት ተወዳድረሻል፣ ወደ ዘፈኑም ገብተሻል፣ ወጣት መካከል ያልገባሽበት አንቺ ያልባጠጥሽው ነገር የለም። ሆኖም ቀን አለው። ቀን ያሁን ስላልሆነ ነው። ቀን አለ ጠብቅሻለሁ ብዬ ሁሌን ከእናቴ ጋራ የመጨረሻ ደረጃ የተማረርኩኝ ቀን እናቴ አልኳት ስላድነዋ ፊት ተደፍቼ እናቴ እኔ ሌላ ነገር ምንም አላስቸግርሽም፣ ቀኔ አሁን እንዳልሆነ አውቃለሁ፣ ግን እስቲ ባክሽ እናቴ ማንም ይመክራት የለም፣ ታላቅ የላትም፣ ይመክሯትም አትመለስም፣ ልቦ ያለው ነገር ነው የምትሰማው። በህልም ገብተሽ እስቲ አወያያት፣ የኔ ነሽ አንቺ፣ ይሄ ነገር አቁሚ በያት። እኔ በቃ ከበደኝ ብዬ
በጣም አለቅስ ነበር። በተለይ በኪዳነ ምሕረት በ16 ሻማዋን እናበራለን፣ እንዘክራለን። ቤተክርስቲያን ሊሄድ እያልሽኝ የምትሄጂው ግን ዘፈን ወዳለበት ወጣት ማዕከል ስብሰባ ወዳለበት ምናምን ነበረ የምትሄጂው እና እኔ አቅ ነበር፣ ሁሉ ነገር አቅ ነበር። አላወራም። ለምን በቃ የምጠብቃት ሰላማዊት እዚህ ጋር ስላልሆነ ያን ቀን ይመጣል ብዬ በተስፋ ስለምጠብቅ ሁሌም ምስጢሬ፣ ጓደኛዬ፣ ሁሉ ነገሬ እናቴ ናት ኪዳነ ምሕረት። ቀጥሎ አንቺ ነሽ። አልሰማም ያልሽኝ ነገር እንግዲህ አሳልፌ ለእናቴ እሰጣለሁ እንጂ ለማንም ለባለቤቴም አላወራም፣ ለወንድሞችሽም አላወራም። በጣም ለእኔ ብዙ ነገር ኪዳነ ምሕረት ክብር ለሷ ይሁን። እኛን ለእኛ ወንድሞችሽ ለማሳደግ አባትሽ ለመደገፍ የመጀመሪያ ልጅ እንደመሆንሽ መጠን አረብ ሀገር ሁሉ ለመሄድ ብዙ ነገር አድርገሻል። ብዙ ነገር ሰርተሻል። ያን ወረቀት ቀደድኩብሽ። አረብ ሀገር አትሄጂም፣ እኔ በህይወት ኑሪ፣ አባትሽም አልፈቀደም። እኔም ወረቀቱ ብትፈልጊው የለም፣ ጨርሰሽ ወረቀትሽን ቀደድኩት። ለምን ሚስጥር አለኝ እኔ ከእናቴ ጋር። እኔ አረብ ሀገር ሄደሽ እኔ እንድትቀይሪ ሳይሆን ዛሬ እናቴ ፊት ልትዘምሪ ልታሸበሽብ እንጂ አረብ ሀገር አትሄጂም ብዬ ወረቀትሽን ሁሉ ቀደድኩብሽ እና ቀኔ ገና እንደነበረ አቅ ነበር። ታሪኬ እንደምትቀይረው፣ ልመናዬ እንደምትመልሰው እናቴ ኪዳነ ምሕረት አቅ ነበረ። ከመጀመሪያ እስከ መጨረሻ የኔ ሁሉ እስትንፋሴ እናቴ ኪዳነ ምሕረት ናት። የልጆቼን እድገት፣ ልጆቼን ሁሉ የሰጠችኝ ጸጋ መቀስ አይነካኝ። በመብርሃን እጅ ነው የተገላገልኩት። ክብር ለሷ ይሁን እና ለዚህ በቃው። በጣም ደስ የሚል ነገር ነው። እንግዲህ ውድ ተመልካቾቼ፣ ውድ የይቅርታ ልቦች፣ ውድ ተከታታዮች እንግዲህ ዛሬ ያቀረብኩበት ዋነኛ ምክንያት ቤተሰቦቼን መጀመሪያ መሰረቱ ቅድም እንዳልኳችሁ ከቤተሰብ ይጀምራል። መጀመሪያ መሰረት ከምንም በላይ ቤተሰብ ነው ብዬ ስለማስብ ነው። ቤተሰብን ካላስደሰትና ቤተሰብ ጥለን ከገፍተን ከሄደን እኛ ልናስባቸው የምንችላቸው ልናሳካቸው የምንችላቸው ነገሮች ላይሳኩልን ይችላሉ ብዬ በራሴ አምናለሁ፣ አስባለሁ። እንደ ራሴ ልብ፣ እንደ ራሴ ሕሊና ከአጀማመሬ መጀመሪያ አክብሬ መሄድ ያለብኝን ነገር አክብሬ ሲሄድ ነው ነገሮች የሚሳኩልኝ እና ውድ እንግዶች፣ ቤተሰቦቼ፣ በአጠቃላይ ኢትዮጵያውያን፣ ውድ ኤርትራውያን እዚህ ፕሮግራም ላይ ለመታደም የምትፈልጉ ታሪካችሁን ለማካፈል የይቅርታ ልቦች ሚዲያ እንደመሆኑ መጠን ከጓደኞቻችሁ ጋር፣ ከእህቶቻችሁ ጋር፣ ከባለቤታችሁ፣ ከተለያዩ ሰዎች ጋር ተራርቃችሁ በውጭም ዓለም በሀገር ውስጥም ያላችሁ ቤተሰቦች እንግዲህ በተቻለን አቅም ባለችን አቅም እናንተን በምታደርጉት እገዛ ያላችሁበት ድረስ ሄደን ለመቅረጽ ባንችልም እንኳን ኢትዮጵያ ውስጥ ከሆነ ግን በየትኛውም ቦታ ላይ ሄደን የሰጣችሁን አደራ እናደርሳለን። ያ አደራ ምንድን ነው? ይቅርታ ማለት የምትፈልጉት እናትና አባት በህይወት እያሉ እኔ ሳልደርስላቸው የሆነ ነገር ሊሆን ነው ወይ ብላችሁ የምታስቡበት ጊዜ አልፏል። በያላችሁበት ሀገር ሆናችሁ እኛ ጋር በዚህ ታች በማስቀምጠው ስልክ መልእክት በማስቀመጥ ሄደን የእናንተን የይቅርታና የስጦታ ጊዜያቶችን እንደምናሳልፍ ቃል ገባላችኋል። እናትና አባቴ አንድ ጥያቄ ልጠይቃችሁ። በፍፄ ፖድካስት ከቀረብኩኝ በኋላ በሰው ዘንድ ብዙ አስተያየቶች እየመጡ ነበር እና እናንተ ምን ተሰማችሁ? ለእኔ ትልቅ ደስታ የተሰማኝ ከዛ ከነበሩት ሁሉ ነገሮች ይሄኛው ነገር ስሰማ ደግሞ የበለጠ አስደስቶኝ በጣም ልቤን በሀሴት የተሞላ ሆነዋል። ደስ ብሎኛል። ያንቺ ስሜት እንዴት ነበር? እኔ ዳግመኛ መወለድ ነው። እኔ የምጠብቃት የነበረው ልጄ፣ ያቺ የመጀመሪያ ልጄ፣ ጓደኛዬ፣ ሁሉ ነገሬ፣ የምጠብቀው የምጓጓለትን የነበረ ነገር ቆይ ጠብቂኝ ስትለኝ የነበረ እናቴ ጠብቂያት ለዚህ ቀን አድርሳኝ በጣም እኔ እንጃ ምንም የመጀመሪያ ከሰማሁኝ በኋላ ብዙም እኔ አላውቅም በውስጤ እንጂ ለባለቤቴ ሰላምዬ እኮ እንደዚህ ሆነች፣ እንደዚህ ነገር ነው መዝሙሯ። የመጀመሪያ መዝሙሯን ስሰማ ነው ያው ሁሌም ከሷ ጋር ነው ሱቅ ናት እየተባለ ነው እኔ ኪዳነ ምሕረት የምገኘው። ከእናቴ ጋር አውርቼ አመስግኜ ተንፍሼ የውስጤን ነግሪያት አመስግኛት ነው ወደ ቤቴ የምመለሰው እና ቃላት ያጥረኛል። የእሷ ስራ ይሄ ሁሉ የምንም አይደለም። ድንግል ማርያም ልጅ እኔ እንጃ ሳይገባኝ ታሪኬን ቀይሮ እንዳንቺ እንደ መጀመሪያ ቢሆን ኖሮ ይሄንን እድል የተመኘሁት ያቀድኩትን
አላገኘውም ነበር። ግን ያንን ታሪክ ቀይሮ ለዚህ ያበቃን በጣም ደስተኛ ነኝ። በጣም ከሚባለው ዳግመኛ ነው የወለድኩሽ። ሞገሱ የሚሰድ አማኑኤል የምደስትበት ነገር ነው። በእርግጥ እናትና አባት ምንም ነገር ቢደረግላቸው አይካሱም ማለት ምንም ዓለም ላይ ይሄ ነገር ያሸበርቃል ተብሎ ሊታሰብ የሚችለው ነገር በሙሉ ለወላጅ እናትና አባት ቢደረግላቸው ምንም አይነት ነገር አይከስም። እኔ ግን አንድ ጥያቄ ነው የምጠይቃችሁ። በመንፈሳዊ እይታ በጣም ብዙ ፈተናዎችን አሳልፋችሁ መጣችኋል። በተለይ በእኔ ይህንን ዝማሬ ስትሰሙ በቃ ደርሰናል ብላችሁ የምታስቡት ነገር አለ? አዎ እኔ በጣም ህልምሽም ስለነበረ በጣም የኔ ህልሜ ስለነበረ እናት እኮ ብዙ ነገር ነው የምትመኘው። ዛሬ ልጄ እንደዚህ ሸኝቼ ዛሬ እንደዚህ ብዬ በቃ በቀየረችኝ እንደዚህ ባረገችኝ ነው የምትለው። እኔ አንድና አንድ ምርጫዬ ልጄ አሳልፌ ሰጠኋት። ዳግመኛ ላዛር ልጄ የተገነዘችበት ፈታ ለዚህ ያበቃችኝ እናቴ በቃ ህልሜን አሳክዩ ነበረ የምላት። ከዚህ በላይ ለእናቴ ቃል የለኝም። ቃል የለኝም። በህይወትሽ ከሞቴ ከመነሳቴ በላይ ምንም የገጠመሽ ከባድ ነገር አለ ብዬ አላስብም። በእርግጥ እናት ነሽ፣ ብዙ ነገሮችን አሳልፈሽ ሊሆን ይችላል። በሚስጥር ብዙ ነገሮችን ይዘሽ ብዙ አሳልፈሽ ሊሆን ይችላል። አንዴ ግን ከምንም በላይ እኔ እንኳን በአይምሮ ተቀርጾ የቀረ አንድ ትልቅ ከባድ ታሪክ ነበር። እሱን እስቲ አስታውሽን ስለግረው። እሱን ይሄን በር ነው ቤቴን በር አጋጣሚ ባለቤቴ 3ኛ ወንጀል ምርመራ ነበረ የታሰረው ምንም በማያውቀው ነገር አስታራቂ ሆኖ ገብቶ እና እኔ ጠዋት ሌሊት ነው የምሄደው። 1 ሰዓት እዛ ካልደረስኩ በሩ ይዘጋል። በቀን አንዴ ነው ምግብ ማቀብለው። የሰው ምግብ አይበላም። ያው ከዚህ ነው ይዤለት የምሄደው። ልጅ ያዥ አዝዬ እኔ 3ኛ ሄድኩኝ ወንጀል ምርመራ። ከዛ እከፍታለሁ ስትይ ይሁን እንዴት እንደሆነ አላውቅም፣ በሩ ይቀረቀርብሻል። በመስኮት ለመውጣት ስትታገይ ወንበር ላይ ትወድቂና እግርሽ ይመታል። አብጧል። እዛ ሐኪም ቤት ወሰጃት። ምን በይ ሲሉኝ ሐኪም ቤት አልወስዳትም፣ የኪዳነ ምሕረት ልጅ ናት እንደፈለገች ታርጋት። ሰዓትም የለኝም እኔ እሱ ሐኪም ቤት መወስድበት ሰዓት ፍርድ ቤት ነው፣ ጠበቃ ጋር ነው፣ ህግ አማካሪ ማማከር ነው፣ የልጆች እሱ ጋር መሮጥ ነው አሉ። እግዚአብሔር ይመስገን በዙሪያዬ በጣም እኔ እንጃ ምስጋናው ከምንም በላይ እኔ ከፍዬ ውለታውን ማልጨርሰው ወንድሜ ያለ እሱ ታናሽ ወንድም ከጎኔ ነው። ቢሆንም ግን ያው ግድ እኔ ስለማስፈልግ ከሱ ጋር ምንም እሱ አንድ ቦታ ሲዘጋልኝ እኔ አንድ ቦታ ነው የምንሄደው። መጨረሻ እግርሽን በጣም ታመመ። የመጨረሻ ሰው ሲጮህብኝ ሐኪም ቤት ወሰድኩሽ። አይ መቆረጥ አለበትና 6 ኪሎ ነው ነገር የሚደረገው፣ ወደ 6 ኪሎ ብለው ተጻፈልኝ። 6 ኪሎ አልወሰድኩሽም፣ ወረቀቱ ቤት አስቀመጥኩት። መድኃኒት ሰጡኝ፣ አልሰጠሁሽም። እምነትና ጸበል ቀብቼ የኪዳነ ምሕረት እምነትና ጸበል ቀባሁሽ። ጠባሳው ጥሎ ነው ያለፈው። እግርሽ ከመቆረጥ ዳነ በጣም። ከዛ በታች ለአንቺ ትልቅ ጠባሳ ማለት የልብ ጠባሳ እሱ ነው። መቼ ማረሳው ማለት ባየው ቁጥር ማስታወሰው ትልቅ ነው፣ ትልቅ ማስታወሻም ነው። እግዚአብሔር ክብር ምስጋና ይድረሰው ማለት አይሆንም የተባለ ነገር በእግዚአብሔር ኃይል ይሆናል። አያልፍም የሚባለው ነገር ደግሞ በእግዚአብሔር ኃይል ደግሞ ሁሉም ነገር ያልፋል። አሳልፋችሁ ለዚህ በቅታችኋል። ባልና ሚስት ሁሌ ፍቅር አላቸው ልላችን፣ አንዳንዴ መጎሳሰምም አለ። በፍቅር መካከል ብዙ ጸቦች አሉ። እዚህ ዓመት ድረስ የልጅ ልጆችን አይታችሁ ለዚህ ክብር የበቃችሁት እስቲ ሚስጥራችሁ ምንድን ነው? ማለት ለህዝቡም ትምህርት እንዲሆን ለብዙ ወጣት መማማሪያ እንዲሆን እስቲ ልዩ ሚስጥር ነው ብላችሁ ልታስቡት የምትችሉት ነገር ምንድን ነው? እስቲ ከአባቴ ልጀምር። በጣም ጥሩ። ትዳር ማለት ጋራ መክፋት ማለት። ትዳር ማለት ከባድ ነገር በመቻቻል እኔ እሳት ሆኜ ስመጣባት እሷ ውሃ፣ እኔ ደግሞ እንደሷ ስትሆን ደግሞ እኔም እንደዛ
ከተለቃቀምሽ ነገሮችን ሁሉ ከለቃቀምሻቸው ትዳር ይፈርስ። ትዳር እንዳይፈርስ ምንፈልግ ከሆነ ትዳር እንዳይፈርስ ምንፈልግ ከሆነ መቻች በአይኔ ያየኸው ነገር እንኳን ቢኖር ባላየ ማለት በመቻቻል ትዳር ያው ትዳር ጋራ ነው ብያቸዋለሁኝ። ያን ጋራ ማቆም ይቻላል። በቃ ትዳር ማለት ጋራ ማለት ያን ጋራ በቃ አቆምሹ ከተቻቻልሽ ዝም ካልሽ ባላየ ካለብሽ ምትለቃቀሚ ከሆነ ትዳር አይመሰረትም፣ አይሆን ይበላሻል። የቤት ፈረሳ ይመጣል። ልጅም ብትወልጂም ጥሩ አይመጣም። ያ ልጆች በሰው እጅ ያድጋሉ። ያ እንዳይሆን ደግሞ ምን ማድረግ ነው? መቻቻል። እሷም እኔ ስገፋት መቻል፣ እሷም ስትገፋኝ ነው መቻል። ሌላ ዓላማ ያለው ሰው በስተቀረ ትዳሩን የማያከብር ሰው በምድርም በሰማይ ዋጋ ያለው ትዳር ቅድሚያ የሚሰጠው ጉዳይ። አዎ እኔ እንጃ ማጋነን ባይሆንብኝ እንደኛ የተዋደደ ያለ አይመስለኝም። ለምን ከልጅነታችን ነው ስወልድሽ ራሱ እኔ 20 ዓመት አልሞላኝም። ከልጅነታችን ነው የጀመርነው። እኔም ከመስቀል ቤተሰቦች ጋር ሲሄድ እሱ መስቀል ቤተሰቦች ጋር ሲሄድ ነው። ቅድም አውርቶታል። እና በጣም በክፍለ ሀገር ደረጃ በጣም ብዙ ትዳር መጥቷል። በጣም ብዙ ነገር ጠለፋም ብዙ ነገር መጥቷል። ለምን በአንድ ቀን ነው የአይን ፍቅር እንደ ዘመኖቹ እንደ ዘመኖቹ ወጣቶች ሳይሆን እኛ ደግሞ የተለየ ነበር እና በጣም ወደው ነበር። አሁንም እንደዛው ነኝ። በጣም ይወደኝ ነበር። ስልክ በሌለበት ሰዓት ነው። በዛን ሰዓት ስልክ የለም። በደብዳቤ ነው ወይ በ6 ወር ወይ በ4 ወር ምናምን ነው ክፍለ ሀገር መሄድ የምትችይው እና በደብዳቤ ነበረ የምንገላለጸው። እንዲህ ነገር ነው እዛ ክፍለ ሀገር ለሌለ ነገር በቃ ብዙ ለሴቶች የሚያስፈልግ ነገር በሰው በጓደኛዬ ምናምን ነገር አድርጎ ይልክ ነበር እና በቃ አጋጣሚ ክብር ለድንግል ማርያም መስቀል ቤተሰቦች የሚፈልጉትም ትዳር አይደለም። የኔ የፈለጉት ሌላ ሰው ነው። የሱም ቤተሰቦችን የሚፈልገው አይደለም፣ የሚፈልጉት ሌላ ሰው ነው። ግን ያው እግዚአብሔር በፈለገው ፈጣሪ ባዘጋጀው ሰዓት ነው የሚሆነው፣ ሰው ባለው አይደለም። መስቀል ሄደ፣ ሽማግሌ ተላከ፣ ታሪክ ተባለ። እሱም 5 ዓመት ውሸት ነው የተባለው። ጭራሽ ሳላቀው እንኳን አላሉም ቤተሰቦቼ። ማን ነው አላሉም። በቃ በእኔ ከወደድኩት በዛን ሰዓት እንዲህ አይባልም። በጣም ኖር ነው። እኔ ወድጄው ነው የራሴ የሆነ ሰው አለኝ አይባልም። በእኛ ቤተሰብ በጣም ከባድ ነው። ማወራው የነበረ በታናሽ ወንድሜ የነበረ መልእክት ማስተላልፈው የራሴ የሆነ ሰው አለኝ። እንግዲህ በሳምንት እሁድ እኛ ቤት ፈረስ ነው የሚሞላው ደጅ። እኔ የሚያጭ ሰው እኔ የሚፈልግ ሰው ነው የሚመጣው። እኔ ደግሞ የራሴ የሆነ ሰው አለኝ። ጭራሽ ሰዎቹ በጓሮ ወጥቼ በልፍኝ አባቴ ትልቁ ቤት ከሆኑ በልፍኝ ጋር ወጥቼ ምን ፈልጋችሁ ነው? እኔ ነኝ ያየለች። ስለዚህ የራሴ የሆነ ሰው አለኝ አትልፉ እያልኩኝ እና እየመለስኩኝ ነበርና የኛ ፍቅር በጣም ብዙ ታምር ብዙ ነገር አሳልፈናል። ተርበንም በፍቅር ስንስቅ ስንጫወት አንግተነው ምንም ሳይመስለን ምንም እኛ እዚህ ጋር ምግብ ይበላ ስራ ይኖረው። ስለዚህ ለዚህ ያቆያችሁ ያንቺ ትልቁ ሚስጥር ጽናት ነው። በጣም የፋዘር ደግሞ መደጋገፍ እና ማለት መተላለፍ አይደል? መልእክት ማስተላለፍ የምፈልገውን ለሁን ወጣቶች ነው። ለሁን ወጣቶች በጣም የኔም ልጆች ወጣቶች ናቸው። ክብር ለድንግል ማርያም ይሁን። 3 ልጆቼ ያው ካንቺ ጋራ 3 ልጆቼ ትዳር ዓለም ላይ ነው ያላችሁት። ስለዚህ ላላገቡት ደግሞ ለትዳር ያው እኔም የወጣት እናት እንደመሆኔ መቻቻለን ፍቅር ከሌለ በምንም ነገር ላይ ፍቅር ከሌለ ምንም አይሰራም። በቃ በዚህ አጋጣሚ ማስተላለፍ የምፈልገው ብዙ ሰው ስለሚያይ ብዙ ወጣቶች ፍቅር ከምንም በላይ ነው። መተማመንን ፍቅርን ከምንም በላይ ነው። እኔ ራሴ ሽማግሌ ራሴ ተፈላጊ ሆኜ ነው ራሴን የዳርኩት።
ስለዚህ ምንም አላስፈልጋችሁም። ሰው ራስሽ ነሽ። ደብዳቤ ከሱ እንደመጣ ሁሉ ኪዳነ ምሕረት በምታውቀው ከሱ እሱ እንደጻፈው ሁሉ ልክ ሽማግሌ የመጡ ቀን የእሱ ሽማግሌዎች የመጡ ቀን እንዳያመላልሷቸው እኔ እነሷ ሁሉ ነገር ጨርሰናል፣ የእናንተ ፈቃድ ብቻ ነው የምንፈልገው የሚል ደብዳቤ ጽፌ ነው ለቤተሰቦቼ ያቀረብኩት እና ያንን እንዲማሩ ነው የዛሬ አሁን ያለው ወጣት ያን ፍቅር ከምን በላይ ነው። ተጠናንቼ እንደዚህ ብዬ ስንት መኪና አላት ስንት ቤት አለ ስንት እንደዚህ አይደለም። የሰው ልጅ ትልቁ ነገር ፍቅር ነው። በጣም አሪፍ፣ በጣም ደስ ይላል። ውድ ተመልካቾቻችን እንግዲህ ከምንም በላይ በትዳር ላይ በተለይ እንግዲህ ሚዲያችን የይቅርታ ልቦች እንደመሆኑ መጠን ትዳርም ሲፈርስ ማንኛውም ግንኙነት ሲፈርስ ባለመቻቻልና ባለመታወቅና ጽናት ባለመኖሩ ምክንያት ነው። ብዙዎቻችን ብዙ ወጣቶች እውነቷን ነው እናቴ እንደገለጸችው ባለመቻቻላችን ብዙ ነገሮችን አበላሽተናል እና እባካችሁ እንቻቻል የሚል መልእክት ነው እያስተላለፉ ያሉት። እንግዲህ አሁን እናትና አባቴ ብዙ ነገሮችን አሳልፋቸዋል። ወልዳችኋል፣ የልጆችን አይታችኋል። እግዚአብሔርን አምላክ ይመስገን ትልቅ ክብሮችን አይታችኋል። ይህንን ህይወታችሁ በመንፈሳዊ መንገድ እንዴት አድርጋችሁ በምን ጠቀልላችሁት በምን አሰራችሁት? በመንፈሳዊ ስትይ መጨረሻኛ ልጅ ወልደናል፣ የልጅ ልጅ አይተናል ብለን ያው ጠቁመናል መጀመሪያውኑ። ከዛ የቋጨነው ደግሞ እኛ ይህ ነገር እግዚአብሔር በሚፈቅደው ነገር ወደ እግዚአብሔር ቀርበን ከአሁን በኋላ ያለንን ቀሪ ጊዜያችን በስጋው ደሙን ወስደን እግዚአብሔርን ታዘን ብንቀመጥ ትዕግስቱን ሰጥቶን ትዕግስቱን አድሎን ስጋው ደሙን ቀምሰን ብንቀመጥ መልካም ነገር ነው። እግዚአብሔርም መልካም ነው ብሏል። ለአዳም እንዳለው ይህንን ትዳር ሲሰጠው ይህ መልካም ነው ብሏል። ይህ ደግሞ እኛ ነን። ይህ ስጋው ደሙን ውሰድና ቢከፋም ቢለማ ትዳር ጥሩ ነው። ሆኖን ግን ስጋው ደሙ ቀምሰን እንቀመጥ በመቻቻል ወይም በመቻል። ብዙ ነገሮች ይመጣሉ። ሰው ያስቀይምሻል፣ ብትሸሽውም አተርፊውም። ነገር ግን በመዋጥ በትዕግስት እንድናሳልፍ እስኪ ስጋው ደግሞ ቀምሰን እንኖር፣ እንዘጋጅ፣ ዝግጁ ነው። ነገ ሞታል፣ የማይቀር ነገር ነው። ጌታችን ሞት አሳይቶናል። ስለዚህ ሞት ስላለ ስጋው ደግሞ ቀምሰን ተዘጋጅተን እንቀመጥ ብለን ሁለታችንም ተስማምተን ስጋው ደግሞ ቀምሰን የእግዚአብሔርን ስራ እየጠበቅን ነው ማለት ነው። በጣም ደስ ይላል። እግዚአብሔር አምላክ ክብር ምስጋና ይድረሰው። ከምንም በላይ ደግሞ ይሄ ነው ማሰሮ እና በምድር ላይ ያለን እንደሚገጥመን አናውቅም። የፈለገ እልፍ ስኬቶችን ብናሳካ ከሰማዩ ምንም አይበልጥብንም እና ለዚህ ክብር መብቃት ትልቅነት ነው በእውነት። እናንተ በህይወት ኖራችሁ እዚህ ክብር በቅታችኋል እና ብዙ የተመኙ ቤተሰቦች፣ ብዙ ነገሮችን ያሰቡ ቤተሰቦች ምናልባት እዚህ ጋር አልደረሱ ነው ያህል ቀልድ እንዳይመስላችሁ እዚህ ክብር ላይ መቆም ከምንም በላይ ያስደስታል። ከምንም በላይ አንድም ይሄ የይቅርታ ልቦች ማስተላለፍ የፈለገው አንድም ነገር ይሄ ነው። ጽናት። እናንተ በጣም በጸናችሁ ቁጥር ብዙ ዘሮችን አፍርታችሁ የልጅ ልጆችን አይታችሁ ወደ ክብር ወደ ቅዱስ ቁርባን ውስጥ ትጠጉ የእናንተ ጽናትና ትዕግስት ነው የሚያስተምረን እኛ ወጣቶች አይደለ። ከዚያም በላይ ደግሞ ከምንም በላይ ደግሞ በማዕከላችሁ እኔ ምንም ልረሳው የማልችላቸው ነገሮች አሉ። ትደጋገፋላችሁ፣ በደንብ አድርጋችሁ ትናበባላችሁ። በማዕከላችሁ እስካሁን ድረስ በሽምግልና ደረጃ ተቀምጦ የሚያውቅ ከኛ ከልጆች በስተቀር የለም ብዬ አውቃለሁ። ተስፋም አደርጋለሁ። ከምንም በላይ ይቅርታ ነው። በልባችሁ ይቅርታ ስላለ ነው አይደል? ምህረት ስላለ ነው። ምህረት ስላለ ሁለታችሁም እዚህ ደረጃ ደርሳችሁ ለክብር የበቃችሁት። ዛሬ ማስተላለፍላቸው ለቤተሰቦቼ ለውድ ተመልካቾቼ ትልቅ ነገር አለ። ባሳደጋችሁን ቁጥር እናንተ ምናልባት ቤተሰብ ሆናችሁ ሊሆን ይችላል፣ እናትና አባት ሆናችሁ ሊሆን ይችላል እንጂ ብዙ ወጣቶች እያወቅንም ሳናቅም ቤተሰቦቻችንን እናስቀይማለን፣ እንበድላለን። እግዚአብሔር አምላክ ፈቅዶ በዚች ሰዓት በዚች ጊዜ ያለችንን ጊዜ በይቅርታ ብናልፍ በጣም ብዙ ነገሮችን እናሳካለን፣ እናስተካክላለን እና ደግሞ ብዙ ቤተሰቦች ተራርቀው ባልቀሩ ነበርና
መጀመሪያ ከኔ ቢጀምር ይሻላል። ማንኛውም ሰው ከመጀመሪያ ከኔ ነው የሚጀምረው እና ስታሳድጉኝ እስካሁን ድረስ በብዙ መከራ ስታሳልፉት የነበሩት ጊዜያቶች አይረሱም። ለእኔ ብላችሁ ብዙ ዋጋ ከፍላችኋል እና እግዚአብሔር አምላክ ይመስገን ለዚህም አብቅቷችኋል። በጣም ብዙ በደሎችን በድዬ በፍቅራችሁ አልፋችሁኛል። ፍቅርን አስተምራችሁኛል፣ ትዕግስትን አስተምራችሁኛል። ትዳር ላይ ምን ያክል ጽናት እንዴት እንደሚጠቅመኝም አስተምራችሁኛል እና ዛሬ ከምንም በላይ እናቴ ወላጅ አባቴ አስቀይሜያችሁ ሊሆን ይችላል ብዬ የማስበው ብዙን ዓመት አብራችሁ ይዛችሁ የነበራችሁት እናንተ ወላጆቼ ናችሁ እና በሉል እግዚአብሔር ስም ዛሬ ይቅር እንድትሉኝ ስል በትህትና እጠይቃለሁ። ስላጠፋሁባችሁ በሉል እግዚአብሔር ስም ይቅር በሉኝ። ይቅር ብዬሻለሁ። በድንግል ማርያም ይቅር ብዬሻለሁ። ድንግል ይቅር ትበለኝ። አሜን። ኪዳነ ምሕረት ይቅር ብዬሻለሁ። ቅዱስ ሚካኤል ከአንቺ ጋር ይሁን። የምወደው ቅዱስ ሚካኤል አባቴ ከአንቺ ጋር ይሁን። አሜን። እንግዲህ ቤተሰቦቼ እናትና አባቴ ዓለም ላይ ያለው ነገር ምንም ነገር ቢደረግላችሁ ለእናንተ ከምንም በላይ ምንም ነገር ቢደረግላችሁ እናንተን የሚገልጽ ነገር አይደለም። ነገር ግን ባለችኝ አቅም እናንተን ለማመስገን የሆነኝ ዘንድ ይህን ስጦታ አቅርቤላችኋለሁ። እባካችሁ ፍቅርን ተቀበሉ። እንግዲህ ውድ የይቅርታ ሚዲያ ተከታታዮች፣ የይቅርታ ልቦች ሚዲያ ተከታታዮች ቤተሰቦች በአጠቃላይ እንግዲህ እስካሁን ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንግዲህ ጅማሬው ከቤተሰብ ይጀምራል ብዬ በማሰብ ቤተሰቦችን ይቅርታ በመጠየቅ ጀምሬያለሁ። ውድ ቤተሰቦቼ ከአገር ውጭ ዓለም ላይ ያላችሁ ቤተሰቦቼ፣ ውድ ኤርትራውያን ኢትዮጵያውያን ቤተሰቦቼ በአጠቃላይ በኢትዮጵያ ሀገር ውስጥ በማንኛውም ቦታ ከውጭ ሆናችሁ ማንኛውም የይቅርታ መልእክት ብትሰጡንና መልእክት ለማስተላለፍ አደራ ብትሉን እኛ የትም ሆነን እናደርስላችኋለን። ከምንም በላይ ልዑል እግዚአብሔር እዚች ደቂቃ እዚህ ሰዓት ፈቅዶ ይህንን ትንፋሽ እንድተነፍስ ፈቅዶልኝ ይህንን ፕሮግራም በክብር እንዳቀርብ ስለረዳኝ አማኑኤልን ከልብ አድርጌ አመሰግናለሁ። አጋዦቼ በየትኛውም ዓለም ላይ እየመጣችሁ በስልክም በአካልም ለማግኘት እየሞከራችሁ ጠይቁኝ የነበራችሁ ቤተሰቦቼ ሀዘን ሆኑላችሁ፣ ደስታዬ ደስታ ሆኖ ስታሳልፉት የነበሩ ውድ ቤተሰቦቼ በአጠቃላይ እጅግ በጣም ከልብ አድርጌ አመሰግናለሁ። አሁንም ድጋፋችሁና ምክራችሁ አይለይኝ፣ ከልብ አድርጌ አመሰግናለሁ። በዚህ ፕሮግራም ላይ አስተያየትም ማንኛውም ነገሮችን ለመስጠት ታች ባስቀመጥኩላችሁ አድራሻ መስጠት ትችላላችሁ። እንግዲህ የዛሬ ፕሮግራም ይህን ይመስል ነበር። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው ቻው።